ቻው ደህና ደሩ። አንቺ እስከዛ ወሬያቸው ነው የመጣው። ምን ነበርን ጋይስ? 75 ሰው ነበር የሚያይ። ማንም አይወደድ ነበረ። ከምር ወፍራም አዛውንት ምን መስል ሴትዮ ነበር። ተመልከቱ፣ ነጭ ጸጉር፣ ቀይ ጸጉር፣ ጥቁር ጸጉር። ሀገር ሰው ማግኘት 11,000 ሰው መመልከት የማን ስራ ነው? የኢየሱስ ስራ ነው። ዛሬ ግን ኧረ እንዳው ግን ሰው ግን እብድ ነው የሚለኝ ክርስቶስን። ውዶቼ ለማንኛውም ወዳችኋለሁ። እኔ ምላሴ የትም ብሄድ አይሞትም። ምላሴ የትም ብሄድ አይሞትም። ውዶቼ ምንም ብትሉ፣ አሮጌት ትመስያለሽ ብትሉ፣ የጫጨሽ ትመስያለሽ ብትሉ፣ ፍልተር ብትሉ፣ አስቀያሚ ብትሉ፣ ወፍራም ብትሉ፣ አዛውንት ብትሉ እስቲል ስለኔ ማውራት አታቆሙም። ሁልጊዜም ቫይራል ነኝ እኔ ቤታ። ሁልጊዜም መነጋገሪያ ነኝ። እንኳን እኔ የሞተ እንስሳ መነጋገሪያ ነው። ከማን ነው? ከፈጣሪ። አረም በመስል የሚወደኝ ማህበረሰብ ኬክ መስዬ ነው የምታየው ለነሱ ኬክ። እና ወዳችኋለሁ፣ አከብራችኋለሁ። ቻው። መማርን ላገኛት ነው። አላስጠብቃት ጋይስ። ደህና ደሩ። ቻው። ዊጌ ተፈቷል። ይፈታ። ማን አባቱ ምን ሊያመጣ? ይፈታ። ጊፍት የሰጣችሁኝ፣ አንበሳ የሰጣችሁኝ፣ ዩኒቨርሲቲ የሰጣችሁኝ ቴንክ ዩ ማርያም፣ በጣም ነው የማመሰግነው። አሜን። ዝዬ ሁላችሁም ቴንክ ዩ ሶ ማች። ከትንሽ እስከ ትልቅ ማርያምን አመሰግናለሁ። በኋላ ከመማር ጋር ወይ ማታ ላይ ብንገባለን እና ደግሞ ከአንዳንድ ሰው ጋር ፎቶ ምንም ቪዲዮ ባልሰራም አገሬ ስገባ ማብራሪያ ሰጥበታለሁ። ደህና ዮኒ ላመስግነው። ዮኒዬ ኖርልኝ ወንድም አለም። ለአንተ ምን ይሳናሃል? በቃ ዮኒዬ በጣም ነው የማመሰግነው። የኔ አባት ቪዲዮ አይቻለሁ የተቆረጠ። በቃ ኖርልኝ ማርያምን፣ በጣም ነው የምወድህ ማከብርህ። አይቼው ነው ከታች ሲጽፍ። እሺ እና በክፉ ቀን ጥቃት አንወድ። ማንም ሰው እንዲናገርሽ አንፈልግም። እኔ ግን ያን ጊዜ እንዳጋጣሚ ተናድጄ ነው የተናገርኩሽ እንጂ ከ3 ዓመት በፊት ላንቺ ገጠምኩት ግጥም አለ። በጣም ቆንጆ አይተሽዋል። ደግሞ ግጥሞች ኮሜንትም ሰጠሽኛል። አዎ ለሱ እጅግ በጣም እኔ ለምን በደህናው ጊዜ ደብረ ታቦርን አስተዋውቀሻል። አጅባርን ታሪክ ያለበት ከተማ ነውና ጥሩ ስራ ሰርተሻል። አንዳንዴ ለመጣል የሚያስቡ ሰዎች አሉ። ገብቶሻል አይደል? ያን አጋጣሚ የሚጠቀሙ ሰዎች አሉ። በዚያን ጊዜ ደግሞ እኛውን ደግሞ ቢያንስ ደግሞ እኛ አሁን እንዳንቺ ፎሎ ባይኖርና ጥቃት አንወድም። ማንም ሰው እንዲናገርሽ አንፈልግ። እኔ ብናገርሽ ኖርማል፣ እኔ ብናገርሽ ማለት የአካባቢ ሰው ነሽ። የሌላ አንግል ሰው መጥቶ ሲናገርሽ አልወድም። ገብቶሻል ማለት በተለይ ወንድ ልጅ አሁን ያን ጊዜ ተሳሳች ሴት ናት። ሁለታችሁም ጎንደሬዎች ናችሁ። ስትናገርሽ ዝም ብዬ አጋጣሚ ነው የተጠቀምኩ፣ ወዲያው ነው ያጠፋሁት። ማለት ከሴቶች ጠብ መግባት የለብኝም። ሌላ ወንድ ሲናገርሽ አልወድም። ነገም ወዲያም ማለት ነው። አይሰሬስ ነው መማረው ነው ተመናገር ማለት ነው። እሺ አመሰግናለሁ። ግን አንድ ስማርት መሆን አለብሽ። መልስ እንዳሰጫቸው ማለት ነው። እሺ አመሰግናለሁ። ወደ ወሬ ልምጣ። በቃ እንገናኛለን። እሺ ብሮ አመሰግናለሁ። ሰላም ሁኚልኝ። ሌላ ጊዜ በደንብ ጌም እንጫወታለን። እሺ ቴንክ ዩ። እሺ እናንተ ኧረ ጉድ ፈላ። ሄለን ዘመድ የሆነ ተገኘች። እውነት ነው ጋይስ? እውነት እኔ ገርሞኝ የምሯን ነው። እኔ ቪዲዮ ተልኮልኝ ነው በማ በአባቴ በእናቴ። ይሄማ ጠይቁልኝ፣ ደህና አድርጋችሁ ጠይቁልኝ። ሄለን ሳይኮሎጂ አዎ ሳይኮሎጂ ነው የሚለው ሳይኮሎጂ ራይት። ዘመዴ ናት ብላ በጣም ተገርሜያለሁ። እሺ ለማንኛውም ጠይቋት። ቤታዬ ቤታና አሁን ትመጣለች።
እኔ የሆነ ጉዳይ ነበረኝና ወጣ ብዬ ነው። ቤታ ትመጣለች። አሁን ትመጣለች። ደስ ብሎኛል ቤታን ስላገኘኋት። የምር በጣም ነው ደስ ያለኝ። ቤታ ደስ የምትል ልጅ ናት። በጣም በጣም ጋይስ ምን ብዬ ልንገራችሁ? ስድብም አለው። አሁን ልትሰድቡኝ ቤታ የእኔ እናት ነይ፣ እየጠበቅኩሽ ነው። አው የእኔ ወት ነይ እስቲ፣ ነይ እስቲ። ኧረ በእኔ ስም የተሰጠሽውን እየመለስሽ ነው። የትናንትና በደስታ የተሰጠንን ጋይስ ነይ እንጂ የጠበኩሽ ነው። በእውነት በጣም ነው ደስ ያለኝ። ደግሞ የሰው ደግሞ ፍቅር እንደዚህ ትወዱናላችሁ እንዴ? ደስ ነው ያለኝ በጣም በእውነት በጣም ደስ ይላል። ያሳያችሁን ፍቅር በመገናኘታችን በጣም ብዙ ሰው ደስ ብሎታል። ሲሪየስሊ እሺ፣ እንሰራለን። በጣም በጣም ብዙ ሰው ደስተኛ ነው እና በቃ ሌላ በጣም ደስ ያለኝ እሱ ነው። እሺ አስታርቃለሁ። እሺ እዋዬ ጨዋ አመሰግናለሁ። እውነት ቤታ ትመጣለች፣ አንድ ላይ እንሆናለን። ዶክተርዬ ቴንክ ዩ ሶ ማች። አዶናይ ከእንግዶች ጋር ነው ዛሬ። እሺ ምን ችግር አለ? ይሰራል። ክትላሳያችሁ ነበረ። በቃ ምንም ፊልተር አጥፎ ምናምን የምትሉ ሰዎች ምን ናችሁ ነው? እያያችሁ እኮ ነው። አሁን እኔም ቤታም አንድ አይነት ፊልተር የተጠቀምነው ነን። እሷን ውጭ ላይ ባታያቱ እንኳን እኔን ኤቭሪዌር ታዩኛላችሁ። ኤቭሪዌር ላይክ አሁን ኳስ ላይ የመጣ ሰው እኔን ያላየ ሰው አለ? እኔን ያላየ ሰው አለ? በቃ ምን የተለየ ነገር አለ ጋይስ? እሺ